እንግዲህ የሰው ልጅ የኑሮ ውጣ ውረድና ምስቅልቅል ዓለሙ አንድ ቀን ይቋጫል፣ ይታጠፋል፣ ሁሉ በጸጥታ ይደመደማሉ። ከዚያ በፊት ግን ወገኖቼ እድል አለን። ይህ እድል የመኖርና ሌሎችንም ለጌታ እንዲኖሩ በመክሊት መነገድ ነው። እንዳይቆጨን አስተውሉ። በመቃብር ሀገር ስብከት የለ፣ ምስክርነትም የለም። እስከ ምጽአቱ ባለ ጸጥታ ሳንዋጥ ዛሬ ለመመስከር ለጌታ ለመኖርና በኑሯችን እርሱን ለማሳየት እንትጋ። ደግሞ ለመኖር በተጋን ቁጥር ጠላት እንዳለንም አንዘንጋ። ጉልበት የሚያረድ አቅም የሚያጥብ ልብ የሚያላላ ነሆለል የሚያደርግ ጠላት እንዳለንም አንርሳ። በቀጭን ቀዳዳ የሚጠቅም የሚመስል ግን ሞት ያለበት የዓለምን ቶፈንቶ ይዞብን ይመጣልና በማስደመም ይዞን ሳይወርድ በከፍታችን ለመቆየት የጌታን እጅ ጥብቅ አድርገን እንያዝ። የእኛ እጅ ቀስ ብሎ ካልሾለከ በቀር የእርሱ እጅ አይለቀንምና።